ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ለነገ ቅዳሜ ዳር 7 ቀን 2018 ዓ.ም በአዲስ አበባ በዲ አፍሪክ ሆቴል የጠራው ስብሰባ መሰረዙን አስታውቋል። የተሰረዘበት ምክንያት በዲ አፍሪክ ሆቴል ባለቤቶች አማካይነት ውሉ መሰረዙን የሚገልጽ ምላሽ ካገኙ በኋላ መሆኑን ነው ፓርቲው ባወጣው መግለጫ ያስታወቀው። ከዚህ ጀርባ ያገዛዙ እጅ እንዳለበትም ፓርቲው ጥርጣሬ አለው። በዚህ ጉዳይ ላይ በማተኮር ከፓርቲው ፕሬዝዳንት ከመጋቢ ብሉይ አብርሃም ሃይማኖት ጋር ቆይታ እናደርጋለን። እንድትከታተሉ ግብዣችን ነው። መልካም ጊዜ። እሺ፣ በጣም ጥሩ። ምንድነው በ11ኛው ሰዓት ላይ ነው ይሄ ገጠመን። የሰላምና ጸጥታ ፈቅዷል። ትናንትና ነው የፍቃድ ደብዳቤ የሰጠን ፖሊስ መድብ ያለው ይላል። የሚያሳዝነው የሆቴል ዲ አፍሪክ ክፍያም ከፍለናል፣ ቀዲም ሰጥተናል፣ ቅድመ ክፍያ ግማሹን ከፍለናል። ሌሎችም መሟላት ያለባቸውን ስራዎች አሟልተናል፣ በአግባቡ ሄደናል፣ ተነጋግረናል፣ ውል ተዋውለናል። በ27 ነው የተነጋገርነው ከጠዋቱ 2 ሰዓት ቀኑ 9 ሰዓት በሚል መርሃ ግብር ተይዟል። ይሄ በእንዲህ እንዳለ ዲ አፍሪክ ሆቴል ዲ አፍሪክ የሰላምና ጸጥታ ዘገየ በሚል ተልካሻ ምክንያት የስብሰባውን ሰርዣለሁ ብሎናል። ሰርዣለሁ፣ ውሌንም አቋርጫለሁ አለን ማለት ነው። እንግዲህ ምንም ምክንያት በቂ ምክንያትም አልሰጠንም፣ አሳማኝም አይደለም። ዝግጅቶቻችንን ከጨረስን በኋላ ሁሉ ነገር አድርገን ጥሪም አድርገን ለህዝብም ገልጸን ካደረግን በኋላ ነው ክልከላ ያመጣብን። በዚህ በጣም አዝነናል። ብዙ ሆቴሎችም እንዲሁ ግልጽ ለማድረግ ያህል ነገሩን ለማብራራት የሆቴል ዲ አፍሪክ ብቻ ለየት ያደረገው ከተስማማን በኋላ ክፍያም ከከፈልን በኋላ በመሆኑ ነው። ከዛ በፊት ግን ብሔራዊ ቲያትር ማነጋግረን ከተመራ በኋላ ደብዳቤው ለፖለቲካ ፓርቲና ለሃይማኖት ተቋማት አናከራይም የሚል ተልካሻ ምክንያት ሰርዘውብን፣ የሚሊኒየም አዳራሽም በተመሳሳይ ቅዳሜና እሁድ የለኝም በሚል ምላሽ ሰጥቶናል። በእርግጥ በጣም ውድ ነው፣ 2 ሚሊዮን ነው ለአንድ ቀንም። እንደዛም ሆኖ ቅዳሜና እሁድ የለኝም ማለት እኛ ደግሞ መጥራት የምንችለው ቅዳሜና እሁድ ነው። ሰዎች በስራ እረፍታቸው ነው መጥራት የምንችለው፣ በስራ ቀን ብንጠራቸውም አስቸጋሪ ነው። እንዲሁም ምርጫ ቦርድ ስለጻፈልን ደግሞ ምርጫ ቦርድ የነጻ አዳራሽ ትብብር አድርጉላቸው ስላለን ለመንግስት አካላትም ጥያቄ አቅርበናል፣ ነጻ አዳራሽ እንዲሰጥ እና ብዙ ሙከራዎችን አድርገናል። ይህንን ህዝባዊ ስብሰባ እንዲሳካ ብዙ ስፍራዎች ተንቀሳቅሰናል፣ ብዙ ቦታዎች ሄደናል፣ ብዙ ጥያቄዎች አቅርበናል። በመጨረሻ የተስማማነው አካልና ተማምነን ደግሞ በሙሉ አቅማችን ወደ ስራ የገባንበት ሆቴል በ11ኛው ሰዓት ሰርዣለሁ አትምጡብኝ አለን ማለት ነው። አብርሃም፣ ታዲያ አሁን መንግስት ከለከለ ወይም ደግሞ አገዛዙ ከለከለ ብሎ መደምደም ይቻላል ወይ? የሰረዘው ሆቴሉ ነው። ሆቴሉ ላይ ተጽዕኖ ተደርጎ ነው ወይስ በምን ምክንያት ነው ብላችሁ ነው የምትገልጹት? ይሄ የፖለቲካ ጫና ያገዛዙ እጅ አለበት ብሎ መናገር ይቻላል? ሆቴሉ ተጽዕኖ አልተደረገበትም ማለት አይቻልም። ምክንያቱም መጀመሪያ ተስማማ፣ ብርም ተከፈለው፣ ተቀበለ፣ ውል ተዋዋለ። ለ27 የተስማማ ተቋም እንዲሁም ደግሞ ለገንዘብ ለትርፍ የሚሰራ የንግድ ተቋም ገንዘብ መጥቶለት ዝም ብሎ ይገፋል ቢባል በጣም ያስቃል። የሆነ ኃይል የማናውቀው አሁን ያልደረስንበት ኃይል ተገቢ ያልሆነ ጫና ካላደረሰበት በስተቀር በፍጹም ሆቴሉ ውሌን አፍርሻለሁ የሚልበት አንዳችን ምክንያት የለውም። ምክንያቱም ለትርፍ የተቋቋመ ተቋም ነው። እኛ ህጋዊ ድርጅት ነን። በነፃ አይደለም የጠየቅነው፣ በገንዘባችን ነው። በገንዘባችን ጠይቀን ሰላምና ጸጥታም ደግሞ ፖሊስ እንዲመድብልን በዕለቱ ችግር እንዳይፈጠር አስደርገናል። ደብዳቤዎች ሁሉ ጽፈናል። መንግስት የሰላምና ጸጥታ ኃላፊውም ይህንኑ ፖሊስ ይመደብላቸው ተብሎ ተመርቶ ለፖሊስም አስገብተናል። በዕለቱም ጥበቃ እንደሚደረግ ነው የምናውቀው።
እንደው በሌላ ምክንያት እንኳን ከሰላምና ከጸጥታ አንጻር ነው እንዳይል በግልጽ ይሄ ሄዷል። ስለዚህ እኛ በግልጽ የተረዳነው ሆን ተብሎ የተሰራ ከበስተጀርባው አንድ ግልጽ የሆነ ሴራ ያለ ወደፊት የምንደርስበት ግልጽ የሆነ ነገር እንዳለ ተረድተናል እንጂ ያለምንም ምክንያት የተስማማነውን ውል ውድቅ አድርጎ ሰርዣዋለሁ ማለት ተገቢም አይደለም። ሁለተኛ ፓርቲዎች ህጋዊ ድርጅቶች ነን። ለሰላምና ጸጥታ ማሳወቅ እንጂ ማስፈንቀድም ራሱ አይጠበቅብንም። የምናሳውቀው ሰላሙ ጸጥታው እንዲጠበቅ መንግስት ግዴታውን እንዲወጣ ነው። ስለዚህ እኛ ያንንም አልፈን እኮ እስከ ማስፈቀድም ደርሰናል። ያንንም አልፈን ህጋዊ የሆኑ ሂደቶችን ተጉዘናል እና ይህን ሁሉ ባሟላንበት ያላንዳች አሳማኝ ምክንያት ሰርዣለሁ ማለት ያው አንድ ነገር እንዳለና እኛ ለጊዜ ያልተረዳ ነው አንድ የሆነ ችግር እንደገጠማቸው ነው እንድንገነዘብ ግንዛቤ እንድንይዝ ያደርጋል። አብርሃም እዚህ ላይ አገዛዙንም መውቀስ እንዴት ይቻላል ነው? ምክንያቱም የጸጥታና ቁጥጥር እንዲደረግ ፖሊስ መድባሉ፣ ጥበቃ ከለላ ሰጣለሁ ካለ ለምንድን ነው በእጅ አዙር ሆቴሉን ላይ ጫና የሚፈጥረው? ስለዚህ ማስረጃ ይዛችሁ እከሌ ነው የከለከለው ማለት በማትችሉበት ሁኔታ ስብሰባውን የፖለቲካ ጫና እየተደረገብን ነው፣ የፖለቲካ ምህዳሩ እየጠበበ ነው ብሎ እንደው ድምዳሜ መስጠት ይቻላል ወይ? በግልጽ አገዛዙ መከልከሉን የሚያሳይ ነገር በሌለበት በጥርጣሬ ብቻ እንደው እዛ ላይ እንዲህ አይነት ድምዳሜ መስጠት ይቻላል አገዛዙ ነው የከለከለው ብሎ? ጥያቄ ነው እሱ። በጣም አስቸጋሪ ነው። ለዛ ነው ድምዳሜ የሚያልሰጠነው መግለጫችን ላይ የማናቀው ችግር እንደገጠማቸው ግልጽ ነው። ምክንያቱም ስምምነት በ11ኛው ሰዓት አይፈርስም። ተስማምተን ጥሪ አድርገናል። በጣም ብዙ ኪሳራዎች ነው በእኛ የደረሰው። ህዝብ ጓጉቶ እየተጠባበቀ ባለበት ሰዓት፣ ወሳኝ የሆኑ ስራዎችም እየሰራን ባለንበት ሰዓት፣ ብዙ በተጓዝንበት የዚህ ስብሰባን በተመለከተ ብዙ ዋጋ ከፍለናል፣ ብዙ ተጉዘናል፣ በጣም ሰፊ ስራዎችን ሰርተናል እና እነዚህ ሁሉ ሁኔታዎች ባሉበት በአንድ የተነስቶ ሰርዣለሁ ሲል ምናልባት በራስ በምን ብለን የምንደመድምበት በስርዓቱ ነው የምንልበት ነገር ባይኖርም፣ ነገር ግን ሆቴሎች ላይ ግልጽ የሆነ የድርጊቶች አሉ። ለምሳሌ ጠቅላላ ጉባኤም ስናዘጋጅ የተለያዩ ሆቴሎች እንዳያከራዩ መመሪያ የተሰጣቸው ነው የሚመስለው። አትምጡብን፣ እንወዳችኋለን፣ ነገር ግን ማነው በስራችን ላይ አደጋ ይመጣል ነው የሚሉት ብዙ ሆቴሎች። ምላሻቸው ይሄ ነው እና ሰፊ የሆነ የሆቴል አዳራሽ ያላቸው አካላት ፍርሃት ውስጥ እንዲገቡ ያደረገው ስርዓቱ ነው ማለት ነው። ግልጽ የሆነ ስውር መመሪያ አለ ማለት ነው። እኛ ህጋዊ ተቋም ነን። ህጋዊ ተቋም ሆነን ለነዚህ ህጋዊ ተቋማት ከልክሉ ያላቸው አካል ማን ነው ተብሎ ሲጠይቅ መልስ የላቸው። ከዚህ በፊት እኮ አልነበረም። ለምሳሌ ለውጥ መጣ በተባለበት ሰሞን በነፃነት አዳራሾች እንከራይ ነበር፣ ህዝባዊ ውይይት እናደርግ ነበር። አሁን ደግሞ ሁኔታዎች እየባሱ በሮች እየተቆለፉ እየተዘጋጉ መጡ። በትናንትናው ግን እኛን እንደውም ጠብቀን የነበረው ሰላምና ጸጥታ ይከለክላል የሚል ነበር። ነገር ግን ሰላምና ጸጥታ ፈቀድኩ አለ። በተዘዋዋሪ ደግሞ ሆቴል ሲከለክል ለእኛ እውነት ለመናገር አልተዋጠልንም። የሆነ ነገር አለ ወይም ደግሞ ተገቢ ያልሆነ ስራ እየተሰራ ነው። ይሄ በግልጽ ወደፊትስ እንዴት ነው የምንንቀሳቀሰው? በግልጽ ሰላማዊ ትግሉን አደጋ ላይ የሚጥል ነው። ከሰላማዊ ትግል አንዷ ትንሿ ነገር ህዝብ መሰብሰብ፣ ህዝብ ማናገር ነው። ቀላል ነገር ነው። በአዳራሽ ውስጥ ሆነ ከህዝብ ጋር መወያየት፣ ፕሮግራምህን፣ ሀሳብህን፣ ወቅታዊ ሁኔታን በዛ ላይ መነጋገር በጣም ትንሹ ኢምንት የሆነ ነገር ነው። እቺ ትንሿን ነገር ማድረግ አለመቻል በጣም የሚያሳዝን የፖለቲካ የሰላማዊ ትግሉ ላይም ከፍተኛ የሆነ አደጋ እንዳለ ማሳያ ነው። ቤት መከራየት ከባድ ነው። ለምሳሌ የፖለቲካ ድርጅቶችን አናከራይ የሚባል ውል አላችሁ። ውል ሲፈርስ ደግሞ ግዴታ የተለያዩ አንቀጾች ተደርገው ማሰሪያ ያለው ቅጣት ውሉን ያፈረሰ እንደዚያ የሚባል ነገር አለ። ምናልባት ሆቴሉ ከዛ አንጻር ግዴታ ውስጥ አላስገባችሁም? ገንዘብ መመለሱ ብቻ ሳይሆን ውልም ማፍረስን በተመለከተም የሚመጣው ነገር በስምምነት የሚታሰር ነውና እዚህ ላይ ምንም
የተነጋገራችሁት ነገር የለም? የውሉ ምንድነው የሚለው? በዚህ ቀን ስብሰባ እናደርጋለን፣ ይሄን ያህል ሰው ይገኛል፣ ከዛ ለዛ የሚያስፈልገውን ውሃና ሌሎች ነገሮች እንዲያቀርብ በደንብ የአዳራሹን የሳውንድ ሲስተሙን ሌሎች ነገሮችን እንዲያቀርብ ነው የተስማማ ነው። ፎርም አላቸው እነርሱ ውል መወያያ፣ ያችን ፎርም ነው አሟልተን ሞልተን እነርሱም እዛ ላይ ሞልተው ተፈራርመን የተቀበል ነው። እዛ ውል ላይ ይሄን ያህል ብር ይቀጣል የሚል ነገር የለውም። በዚህ መጠን ለምሳሌ ገንዘብ ቅጣትም ከሆነ ሌሎችም ነገሮች የለውም። ይሄ ሁሉንም ሰዎች አዳራሽ ሲከራዩ ወይም የሆቴሉን የሆነ ነገር ሲከራዩ የሚያዋውሉበት ፎርም ነው የተዋዋል። ያንን ይዘን ነው ራሱ ሰላምና ጸጥታ ውሉን አምጡልኝ ብሎ ነው የጻፈው። ውሉን አምጥተን አስገብተንለት ነው የጻፈው ማለት ነው። ስለዚህ ያ ውል ህጋዊ ውል ነው፣ ተፈራርመናል። ከኛ የሚጠበቀውን ነገር ሁሉ አድርገናል። ክፈሉ ያሉንን ሁሉ ከፍለናል። አሁን ብራችሁን እንመልሳለን፣ ስብሰባውንም ማድረግ አይቻልም ብለው ነው ወደ መሰረዝ የገቡት። እንግዲህ አሁን ተሰረዘም ተከለከለም ብሎ ድምዳሜ መስጠት በማይቻልበት ሁኔታ ነው ተሰረዘ። ያው እናንተ ውሉ መቋረጡን ወይም ደግሞ በዛኛው ወገን በኩል በዲአፍሪክ ሆቴል በኩል ያው ስብሰባው እንደማይካሄድ መግለጹን ተከትሎ ተሰርዟል ብላችሁ ነው መግለጫ ያወጣችሁት። ተከለከለም ብሎ ድምዳሜ ለመስጠት የሚቸግሩ ብዙ ነገሮች አሉ። ምክንያቱም ፍቃድ ሰጥቷል የሰላምና ጸጥታ ቢሮ ብላችኋልና፣ ታዲያው ምንድን ነው የምታረጉት? ስብሰባ ማድረግ አልቻላችሁም። በረጅም እጁ ብልጽግና ሊያደርገው እንደሚችል ጥርጥር የለም። እኔ ጥያቄዎቹንም ሳነሳ ምናልባት አድማጮች፣ ተመልካቾች ሂደቱን በግልጽ እንዲረዱት ብዬ ነው እንጂ ከዚህ ጀርባ በመከልከሉም በመፍቀዱም እንደዛ አይነት ጨዋታ እንደሚጫወት በአንድ በኩል ይፈቅዳል፣ በዚህኛው እጁ ደግሞ የሚከለክልበት እንዲህ አይነት ጨዋታ ብልጽግና ሊጫወት እንደሚችል ጠፍቶን አይደለም። ነገር ግን እስከ መጨረሻው ያለውን እድል አሟጦ ከመጠቀም አንጻር ምን ያህል ርቀት ሄዳችኋል ነው። አሁን ስብሰባውን በአጭር ጊዜ ውስጥ ነገ ልታካሂዱ የምትችሉበት ምንም እድል የለም? ሌላ ቦታ እንደዚህ አልሞከራችሁም? አዎ እንደተናገርኩ ከዚህ በፊት ብዙ ቦታዎች ላይ ሞክረናል። አዳራሾች ሊሆኑ ይችላሉ ያልናቸው ስፍራዎችን ጠይቀናል። የመንግስት አዳራሾችን ጭምር ምርጫ ቦርድ ጽፎልን ለአንከር ሚዲያም እንልካለን። ምርጫ ቦርድ ተባበሯቸው የሚለውን ደብዳቤ እንልካለን፣ ታዩታላችሁ። እዛ ላይም በግልጽ ደብዳቤ ጽፎልን ያንንም ደብዳቤ ወስደን ሰጥተናል ለሰላምና ጸጥታ የትብብር የነፃ አዳራሽ ትብብር እንዲደረግልን። እሱንም አላገኘንም። እሱ ብቻ አይደለም፣ ሆቴሎች ጠይቀናል ብዙ ስፍራዎች ላይ። አሁን በብዛት ፍርሃት ነው ያለው ባለሀብቶች ዘንድ፣ በጣም ከፍተኛ ፍርሃት። ልክ አሁን ሰላማዊ ታጋዮችን በሌላ መልክ እኛን የሚያዩን የሆነ የሽብር ቡድን አይነት አስመስለው ነው የሚመስለው። የሆነ መመሪያ የተሰጣቸው ነው የሚመስለው እንጂ አንድ ህጋዊ በሀገሪቱ ህገ መንግስት መሰረት መብት ያለው ፓርቲ፣ በህገ መንግስቱ መሰረት የሚንቀሳቀስ ፓርቲ አንመስላቸው። እኛ ህጋዊ ድርጅቶች ነን፣ እጩ መንግስት ነን፣ በሰላማዊ ትግል የምናምን ታጋዮች ነን። እውነታው ይሄ ነው። ይሄንን ነገር የተለያዩ የግል ባለሀብቶች የተቀበሉት በማይመስል መልኩ፣ መመሪያ የተሰጣቸው በማይመስል መልኩ ለፓርቲ አናከራይም እኮ ነው የሚለው ሁሉ የትኛውም ስፍራ። ኢህአፓን ብቻ አይደለም፣ ከዚህ በፊትም ያው ብዙ ፓርቲዎች ጠንካራ የተባሉ ፓርቲዎች መከራ ሲገጥማቸው እናያለን። አንዳንድ ፓርቲዎችን ደግሞ የቤት ልጅ እስኪመስሉ ድረስ የመንግስት ነፃ አዳራሽ ይሰጣቸዋል በነፃነት እዚህ አዲስ አበባ ላይ ማለት ነው። እና ምንድን ነው ነገሩ የሚያስብል ጥያቄ አለ። እኛ መሞከር ያለብን ነገር ሁሉ ሞክረናል። ማድረግ ያለብንን ነገር ሁሉ አድርገናል። አሁን ደግሞ ኢቭን አንድ አዳራሽ እንከራይ፣ ሌላ ቦታ እንደው ያልሞከርንበት ቦታ እንሞክር ቢባል እንኳን 11ኛው ሰዓት ላይ ነው። በዚህ ሰዓት በአስቸኳይ ልናገኝ የምንችልበት አይደል፣ ነገ ነው የሚደረገው። በ11ኛው ሰዓት ነው ይሄ ፈተና የመጣብን እና አዳራሽ ቅያሬ እንኳን ለማድረግ የማንችልበት ሰዓት ላይ ጠብቀው ነው ክልከላ የፈጸመው።